አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥተናል። እስከ መጨረሻው እንድትከታተሉም ግብዣችን ነው። ከፕሮግራማችን በፊት ግን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ ብታደርጉ ብዙ መረጃዎችን ትጠቀማላችሁ። በስተመጨረሻም ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡም እንጋብዛችኋለን። እንግዲህ እንደ ሁልጊዜውም ስልካችን ላይ የፕሌይ ስቶር መኖሩን እርግጠኛ እንሁን። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ስልካችሁ ላይ መኖሩን እርግጠኛ ሁኑ። ከዚያ በኋላ ወደ መንፈልገው እንገባለን ማለት ነው። እሱን እነካለን ፕሌይ ስቶርን። ከዚያ በኋላ ከላይ ምን ብለን እንጽፋለን ካለን የዛሬው አፕሊኬሽናችን ወይም ደግሞ መተግበሪያችን ስሙ ጉግል ኪፕ ይባላል። ራሱ መጣ እንደምታዩት ጉግል ኪፕ የመጀመሪያው ምርጫ ማለት ነው። ይህ አፕሊኬሽን በጣም አሪፍ ነው። በተለይ ደግሞ ሳውዲ አረቢያ ውስጥ ሊሆን ይችላል፣ አረብ ሀገራት እንዳጠቃላይ አውሮፓ፣ አሜሪካ ያላችሁ ሰዎች እንዴት አድርገን ዳታችንን እንያዝ፣ ዕለታዊ መረጃችንን እንዴት እንመዝግብ፣ እንዴት አድርገን ሊስት እናድርግ። ቱዶ ሊስት የሚባል ነገር አለ። ይህን ብሰራ ቀጣይ ይህን ብተገብር ብለን የምናወጣቸው ዝርዝሮች አሉ። እነሱን የምንዘረዝርበት የዕለት ተዕለት አክቲቪቲያችንን እንቅስቃሴያችንን ማኔጅ የሚያደርግልን በጣም ምርጥ አፕ ነው። ከስልካችሁ ላይ ባይጠፋ ብዬ የምመክራችሁ ጥሩ አፕሊኬሽን ነው። በእርግጠኝነት ደግሞ ተወዱታላችሁ። እሱን እንጫናለን። ከዚያ በኋላ እንደምታዩት እኔ ጋር ኦፕን ነው የሚለው፣ እናንተ ጋር ግን ኢንስታል ነው የሚለው። እሱን ነክታችሁ ታወርዱታላችሁ። ከዚያ በኋላ ኦፕን የሚል ምርጫ ሲመጣላችሁ እሱን ነክታችሁ ወደ ውስጥ ትገባላችሁ ማለት ነው። በነገራችን ላይ ይህ አፕሊኬሽን ከ1 ቢሊየን ሰው በላይ ተጠቃሚ ያለው በጣም ኢምፖርታንት የሆነ ምርጥ አፕሊኬሽን ነው። እሱን ነክተን ወደ ውስጥ እንገባለን። እንደምታዩት እንግዲህ እኔ ጋር ቀጥታ ገባ ማለት ነው። እናንተ ጋር ምናልባት አንዳንድ መረጃዎችን ሊጠይቃችሁ ይችላል። ለምሳሌ ኢሜይል አካውንት ልታስገቡ ትችላላችሁ። እኔ የራሴን ኢሜይል እዚህ ጋር አስገብቻለሁ። እናንተም ደግሞ የራሳችሁን ኢሜይል ታስገባላችሁ ማለት ነው። የትኛውም ስልክ ቢጠፋችሁ የያዛችሁት ኖት በእናንተ ኢሜይል ስለሚመዘገብ አዲስ የገዛችሁት ስልክ ላይ ኢሜይላችሁን አስገብታችሁ የዳታችሁን ሪከቨር ማድረግ ትችላላችሁ ማለት ነው። ወደ አጠቃቀሙ እንግባ። በጣም ሲምፕል ነው። ምንም የሚያደናግር ነገር የለውም። እንደምታዩት ኢንተርፌሱ ቀላል ነው። ከዚህ ጋር አድ የሚል አለ። እሱን ተጭነን ወደ ውስጥ መግባት እንችላለን። ከላይ ደግሞ ምርጫዎች አሉ። እነዚህ በተኖች ስንነካ እንደምታዩት የተለያዩ አማራጮች አሉ። ለምሳሌ እስኪ እኔ ዛሬ ማሳያችሁ እንዴት አድርገን የዕለት ተዕለት ተግባራችንን ሊስት እንደምናደርግ እንደምንመዘግብ ነው። ለምሳሌ እኔ የሆነ ፕሮጀክት ይኖረኛል መመዝገብ የምፈልገው ማለት ነው። ለምሳሌ ክሬት ኒው ሌቭል እንላለን። እዚህ ጋር እንነካለን። እሱን ነካን። ለምሳሌ ለሱ የሆነ ስም እንስጠው፣ ዕለታዊ ተግባር የሚል ስም እንስጠው። እሱን ነካለን። ራይት የምትለው ምልክት ነካን። አዲስ ፎልደር ከፈተን ማለት ነው። ስለዚህ የምንፈልጋቸውን ነገሮች ዕለታዊ ተግባር ውስጥ እየገባን እንመዘግባለን ማለት ነው። ለምሳሌ ችን ምልክት እነካለን። አሁን ዕለታዊ ተግባር ብለን የመዘገብነው አንድ ታስክ ተመዘገበ ማለት ነው። እሱን ነካለን። እሱን ከነካን በኋላ እዚህ ውስጥ እንግዲህ የተለያዩ ነገሮችን መመዝገብ እንችላለን። ከታች የመደመር ምልክቷ እሷን እንነካና ብዙ አማራጮች አሉ። ኦዲዮ ድምፅ ማስቀመጥ ፈለክ፣ ለምሳሌ ከመጀመሪያውን ኦዲዮ ትነካለህ። ኢሜጅ ለምሳሌ አድ ማድረግ ፈለክ፣ ቹዝ ኢሜጅ ብለህ ትነካለህ። ምሳሌ ይህን ፎቶ እናስገባ፣ ደን እንለዋለን። ፎቶ ተቀመጠ። እንደምታዩት ፎቶ ሊስት ተደረገ ማለት ነው። አሁን ስለዚህ ፎቶ የሆነ ነገር እንጻፍ። ይህ ፎቶ በቀን 6
ዝም ብዬ እንደ ምሳሌ ነው እያሳያችሁ ያለሁት። አንድ ነገር መዘገብን ማለት ነው። ለምሳሌ የምንፈልገው ምንድን ነው? ሌላ ድሮይንግ ስዕል መሳል ብንፈልግ፣ የተለያዩ ሪከርድ ማስቀመጥ ብንፈልግ ከታች ያለችውን ምልክት ነክተን ይችን አድ ምልክት እዚሁ ላይ አድ ማድረግ እንችላለን። ምሳሌ ድሮይንግ መሳል ፈለግን፣ የምንፈልገው ምሳሌ ድሮይንግ ሰንጠረዥ ሊሆን ይችላል። እሱን እንሰራለን። እሱም እንደዚሁ ይቀመጣል ማለት ነው። እንግዲህ አንድ ነገር መዘገብን ማለት ነው። ወደኋላ እንመለሳለን። አሁንም ሌላ ነገር መጨመር ብንፈልግ ለምሳሌ ዕለታዊ ተግባር ላይ እየገባን እንጽፋለን። ሌላ ፎልደር ምሳሌ መክፈት ፈለግን፣ ክሬት ኒው ሌብል የሚለውን እንነካለን። ኒው ሌብል የሚለውን ማለት ነው። አሁን ለምሳሌ እዚህ ጋር ምሳሌ የዕለታዊ የቋንቋ ትምህርት ተመዝግበናል እንበል። የቋንቋ ትምህርት ብለን አንድ ፎልደር እንከፍታለን ማለት ነው። አንድ ታስክ ራሱን የቻለ። ስለዚህ እችኛዋን ምልክት እነካና አሁን እዚህ ጋር ሶስት ነገሮችን መዘገብን። እኔ የመጀመሪያ ፊውቸር የሚል መዝግቤ ነበረ። ዕለታዊ ተግባር የሚል አንድ አለን። የቋንቋ ትምህርት የሚል ደግሞ አንድ አለን። የቋንቋ ትምህርት ላይ እንገባና ለምሳሌ ፈለግነውን ነገር እዚህ እናስቀምጣለን። ዛሬ የተማርኩት ለምሳሌ ሊስት እናድርግ። ምሳሌ ታይትሉን ከላይ ርዕሱን ዛሬ ወይም ደግሞ ሳምንት አንድ ብለን በሳምንት አንድ የተማርናቸውን ነገሮች እንመዝግብ። እዚህ ጋር ምሳሌ ግራመር ተምረን ከሆነ ግራመር፣ ቮካብለሪ፣ የተለያዩ ነገሮች ሊስት እናደርጋለን። የታችኛዋን ራሱ ያስቀምጥልናል። እንደምታዩት ሊስት እያደረገ ማለት ነው። ለምሳሌ ሌላ ነገር እስኪ እንጨምር። አድ እናደርግና ሪከርድ ማድረግ እንችላለን። ድምፅ መቅዳት ማለት ነው። ፎቶ ማንሳት እንችላለን። ኢሜጅ አድ ማድረግ እንችላለን። ድሮይንግ መሳል እንችላለን። የፈለግነውን ነገር እዚህ ማስቀመጥ እንችላለን ማለት ነው። እንደምታዩት የጽሁፍ ፎንቶችንም መምረጥ እንችላለን። በርካታ አማራጮች አሉት በውስጡ ማለት ነው። ይህኛው እንግዲህ አንድ ራሱን የቻለ ሳምንት አንድ ላይ ያሳለፍነው ነው። ሳምንት ሁለት ምሳሌ እዚህ ጋር ደግሞ ሊስት ብናደርግ ሳምንት ሁለተኛ ሳምንት ላይ ምን ሰራን፣ ምን ተማርን፣ ሁለት ብለን እንመዘግባለን። ምሳሌ ሊስት ማድረግ ፈለግን፣ እንደዚህ እናደርግና ሊስት እናደርጋለን። የተማርናቸው ትምህርቶች ምሳሌ ስፖክን ተምረን ሊሆን ይችላል። በእንግሊዝኛ ትጽፉታላችሁ፣ ኖት ትይዛላችሁ ማለት ነው። ይህኛው ደግሞ የሁለተኛው ሳምንት ነው። አሁን እነዚህ ሁለቱ የቋንቋ ትምህርት ላይ ያሉ አማራጮች ናቸው። ሌላ ደግሞ እንደዚሁ እንጨምር ብንል ክሬት ኒው ሌብል እንልና ምሳሌ እዚህ ጋር ሂሳብ የምንይዝበት ዝርዝር እናውጣ። እኔ ለምሳሌ የገቢ ወጪ፣ ገቢና ወጪ ብዬ ጽፋለሁኝ። ራይት የምትለውን እነካለሁኝ። እመለስና እዚህ ውስጥ ገብቼ የገቢና ወጪ መቆጣጠሪያን ይህኛውን አደረግኩ ማለት ነው። አሁን የገቢና ወጪ እንመስርት። ለምሳሌ ቴክስት እንጻፍ። ገቢና ወጪ ገቢና ወጪ ለምሳሌ ወርሃዊ ገቢ ብለን ደሞዛችን 1000 ሪያል ነበረ። 1000 ሪያል ተከፈለ። ከዚያ በኋላ ሌላም ገቢ ካለ እዚህ ጋር እንጽፋለን ማለት ነው። ለምሳሌ እንበልና ወጪ ሲገኝ ደግሞ እዚሁ ማይነስ ምሳሌ ለካርድ 115 ሪያል አውጥቼ ነበረ። እንደዚህ ትጽፋላችሁ ማለት ነው። 50 ሪያል ማውጣችሁ ከሆነ ኖት ትይዛላችሁ። ይህ በነገራችን ላይ እንደቀልድ የምታዩት ነገር ነው፣
ግን በጣም 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 ጠቃሚ የሆነ አፕሊኬሽን ነው። በእርግጠኝነት ስትጠቀሙት ደግሞ ሞር ትወዱታላችሁ ብዬ አስባለሁኝ። ያው ለእናንተ ላሳያችሁ ብዬ የመጣሁት የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር፣ ኮፒ ማድረግ አትርሱ። ሰላሙ አለይኩም።